እንደምታውቁት አይሾ ስፒድ ወደ ኢትዮጵያ እየመጣ ነው። እናም ብዙ የኢትዮጵያ ኮንተንት ክሬተሮች ቪዲዮ እየሰሩ ይገኛሉ። አይሾ ስፒድ እኔ ላገኘ እፈልጋለሁ ብንገናኝ ደስ ይለኛል እያሉ የአይሾ ስፒድ አቴንሽን ወይም ትኩረት ለመያዝ እየሞከሩ ነው ያሉት። እነዚህ ሰዎች እነዚህ ወጣቶች ደግሞ እኔ በጣም አደንቃቸዋለሁ። እማላደንቃቸው እነማን እንደሆኑ ታውቃላችሁ? እነዚህ ሰዎች ኮንተንት ውስጥ በመግባት ኮሜንት ላይ የሚርመጠመጡ ተሳዳቢ ሰዎች ናቸው። የሰው ውድቀት ደስታ የሚያመጣላችሁ ሰዎች እኔ በጣም ያሳዝኑኛል። በጣም እናንተ አንድ ምክር ልመክራችሁ እፈልጋለሁ። ኮሜንት እየገባችሁ የሰው ተራቢ የሰው አወዳዳቂና የሰው ቅስም ሰባሪ ለመሆን ከምትሞክሩ ለምን ራሳችሁም አትሞክሩም? ከአይሾ ስፒድ ጋር ለመገናኘት ለምን ህይወታችሁ ለመቀየር አትሞክሩም? ቢካዝ እያረጋችሁት ያላችሁት ነገር ምን እንደሆነ ይገባችኋል። ባለ ተስፋ የሆኑ ሰዎች ቅስም እየሰበራችሁ ነው ያላችሁት። እነዚህ ሰዎች ለመውጣት እየሞከሩ ነው። ህይወታቸው መቀየር አላማ አላቸው። ስለዚህ ተፋቷቸው። መሞከር ከቻላችሁ ሞክሩ። መሞከር ካልቻላችሁ ደግሞ አርፈ ተቀመጥ። የሰው ቅስም ሰባሪ አትሁን። የሰው ውድቀት አትወራርጠር። የራስን ውድቀት ተመልከት። መጀመሪያ ውድቀት ላይ ነኝና ሁሉም ሰው መውደቅ አለበት የሚለው እምነት ማጥፋት አለበት። ተያይዘን እንሙት ነው እንዴ? መውጣት እየፈለገ ነው ሰው። በቃ ተዋቸው፣ ይስሩበት። ተዋቸው፣ እድላቸውን ይሞክሩበት። ቅስም አትስበሩ። ታሳዝናላችሁ በጣም።